ዛሬ ብዙ ነገር ይዘን መጥተናል። እንደምትመለከቱት የትራስ አለ፣ የፍራሽ አለ፣ ቴሌቪዥኖች አሉ፣ ኳላ እንዲሁም መጋረጃዎች አሉ። ውጭ ላይ ደግሞ ያልገቡ ራሱ ያልጋ ፍራሾችና ይሄ ሙሉ ቃው ስንት ጨረሰ ካላችሁት መሰረት ይህ ሰርፕራይዝ ሙሉ ሰርፕራይዝ ደግሞ ስንት ብር ፈጀ የሚለውንም ለእናንተ እነግራችኋለን። እናንተም ቀለል አድርጋችሁ የባለፈውን እንደዚህ ሰርፕራይዝ እዛ ጋር ያደረጋችሁት ሙሉ ስትሉ ይሄ ሙሉ ወደ አንድ ቦታ ወደ የምትፈልጉት ሀገር ሄድላችኋል ማለት ነው። አንዳንድ ዋጋ ለማያስ የሚከብዳችሁ ሰው ስላላችሁ ብዙዎቻችሁ ኮሜንት ላይ ስለጠየቃችሁ ነው። እንደምትመለከቱት እንደዚህም ትራስም ፍራሽም አለ። እንደዚህን ነግራችሁና ደግሞ ጠቅላላ ደግሞ የፈጀው ምን ነግራችሁ ነው የሚሆነው። ነይ ከበጀምቶታ ሆርዶፍቶታ ቻናሊ ኬኛ አኩማ ቤከሙ አፋን ኦሮሞ hindubatani jecha komiin yaada garaagaraa kaasaa turtanii nuti afaan oromootiinis hindubbannaa afaan oromootis afaan keenya አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ድና ተከበራችሁ አሚሮ ቻናል ቤተሰቦች እንደናችሁልን እኛ በጣም ደህና ነን። ዛሬም እንግዲህ ለየት ባለ አዲስ በሆነ ቪዲዮ መተንላችኋል ማለት ነው። ቪዲዮ እንደምትወዱት ምንም አንጠራጠርም። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም የደወል ምልክቱን በተጫናችሁ ቁጥር ሁሉ ጊዜ የምንለቅላችሁ ቪዲዮዎች ይደርሷችኋል። ሰብስክራይብ አድርጋችሁ የደወል ምልክቱን ስትጫኑ 100 ሺዎች ጋር ሚሊዮኖች ጋር ትቀላቀላላችሁ ማለት ነው። ለቻናል ቤተሰቦቻችን ታዛዥ ሆነን በገጠር በከተማ በማንኛውም ቦታ መኪና በሚገባባቸው ቦታዎች እንዲሁም በግርም ቢሆን እያቆራረጥን በመሄድ እንግዲህ እንታወቃለን ማለት ነው። ዛሬም በውቢቷ ከላላ ከተማ ይሄን እነዚህ ውብና ያማሩ እቃዎችን ይዘን ልንሄድ ነው የሚሆነው ማለት ነው። ወደ ቪዲዮ ሳንገባ በፊት እንግዲህ ብዙዎቻችሁ በዋትስአፕ በቴሌግራም በኢሞ በጣም በብዙ ነገሮች እኛን ለማግኘት ጽፉልናላችሁና አብዛኞቻችሁ በጣም ብዙ ወረፋ ስለሚኖረው የቻናል ቤተሰቦቻችንም ግዙፍ እንደመሆኑ መጠን በጣም ብዙ ሰዎች ስለሚያናገሩን መልስ ያልመለስንላችሁ ሰዎች በዛ አጋጣሚ ካላችሁ ለሁላችሁም ተራችሁን እየጠበቀ ወረፋችሁን እየጠበቀ እንመልስላችኋለን። ላለመመለስ ፈልገን ሳይሆን ሰዎች ስለሚበዙ ከስር የመለስናቸውን እንደምትመለከቱት እያደረስንላቸው ነው የሚገኘው። ለእናንተ ደግሞ ቴክስት ያልመለስንላችሁ ሰዎች ኢሞ የለንም፣ በዋትስአፕ በቴሌግራም እንዲሁም በሌላዎቹ መገናኛዎች ታገኙናላችሁ። የእናንተንም ቴክስት እንመልስላችኋለን። ስለቆየባችሁ በጣም ይቅርታ እያልን ዛሬ ይዘነው ወደ መጣነው ቪዲዮ ምንገባ ነው የሚሆነው። ከዛ በፊት እንግዲህ ቪዲዮውን ላይክ አድርጉት። ዛሬ ብዙ ነገር ይዘን መጥተናል። እንደምትመለከቱት የትራስ አለ፣ የፍራሽ አለ፣ ቴሌቪዥኖች አሉ፣ ኳላ እንዲሁም መጋረጃዎች አሉ። ውጭ ላይ ደግሞ ያልገቡ ራሱ ያልጋ ፍራሾችና ሌሎች ነገሮች ይኖራሉ ማለት ነው። ቻናላችንን ሰብስክራይብ ካደረጋችሁ ቪዲዮ ብቻ ማየት ሳይሆን እናንተም ቤት ማንኛችሁም ቤት ሁላችሁም ቤት እንሄዳለን ማለት ነው። ማንሄድበት ቦታ የለም። በምንሄድበት ቦታዎች ማንኛውንም ቦታ አዳልተንም ሆነ እንትን ብለን አናውቅም። ገጠር ከተማ ብለን እናንተም ይሄን አገልግሎትና የነዚህን እቃዎች ከፈለጉ ቤተሰቦን ሰርፕራይዝ ማድረግ ከፈለጉ እዚህ ስክሪን ላይ በሚቀመጥላችሁ ስልክ በማናገር በዋትስአፕ በቴሌግራም እንዲሁም በቀጥታ ደውላችሁ እኛ ማግኘት ትችላላችሁ ማለት ነው። ሙአሚር ሰላም ትላችሁና ደግሞ ይዘናቸው የመጣናቸውን እቃዎች የምናሳያችሁ ነው የሚሆነው። አብራችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሚሮ ቻናል ቤተሰቦች እንዴት ናችሁ? እንዲሁም የሙአሚር ቻናል ቤተሰቦች እኛ በጣም ደህና ነን። ዛሬ እንግዲህ ለየት ባለ ሰርፕራይዝ መተናል። ይሄ እቃ እንግዲህ ሁለተኛ ነው። ፋጡማ ኡመር ትባላለች በውቢቷ ከላላ ከተማ። ካሁን በፊት ከዚህ የበለጠ እቃ አድርሰን ቤተሰቦቿን ሰርፕራይዝ አድርገናል። እንደገና ድጋሚ ሁለተኛ አዛ ነው እና እንዲሁም ሌሎችም የጓደኞቿን እቃ አለ እናሳያችሁ ነው የሚሆነው። አብራችሁን ሆኖ ማለት ነው። አብራችሁን እንግዲህ እቃዎቹን እናሳያችኋለን። እንዲሁም ወቅታዊ ደግሞ የሆነ ዋጋቸውን አሁን ላይ ያሉ ዋጋዎችን የምንነግራችሁ ነው የሚሆነው። ጊዜ ከሄደ ከጨመረ ይጨምራሉ፣ ከቀነሰም እንዲሁም ይቀንሳሉ ማለት ነው። የቻናላችን ቤተሰብ ስለሆናችሁ እጅግ ከልብ እያመሰገንን ቀጥታ ወደ ቪዲዮ የምንገባ ነው የሚሆነው። አብራችሁ ነው። አሚሮ ቲዩብ ትራንስፖርት ከእንግዲህ በኋላ ሀገሩ ሲገቡ በሌባ መዘረፍ ቀረ። ቤተሰቦች የመተው ካልተቀበሉኝ ማለት ቀረ። ከካርጎ እቃዬን ማን ያውጣልኝ ማለት ቀረ። ከተለያዩ የአረብ ሀገራት ከአውሮፓ፣ ከኤዥያ፣ ከአሜሪካና ከየትኛውም የዓለም ክፍል ወደ እናት ሀገሩ ሲመጡ ቦሌ ዓለም አቀፍ አየር መንገድ ላይ በር ላይ ጠብቀን እንቀበለውትና ወደ ፈለጉት የኢትዮጵያ ክፍሎች በታማኝነት ምቾቶ ተጠብቆ በመረጡት ተሽከርካሪ እናደርሶታለን። ከወዳጅ ዘመዶ ጋር እናገናኙታለን። አሚሮ ቲዩብ ትራንስፖርት እርስዎ የትኛውም የዓለም ክፍል ላይ ቢሆኑም በካርጎ ቃልከው የሚያመጣለው ተቸግረው ከሆነ እነሆ እፎይ ይበሉ። እኛ አለንልዎ። ማንኛውንም ዕቃ በስማችን በካርጎ ቢልኩ በታማኝነት ከቀልጣፋ አገልግሎት ጋር አውጥተን እናስረክቦታለን። ማየት ማመን ነውና የዩቲዩብ ቻናላችን የሆነውን አሚሮ ቲዩብን ይጎብኙና ስራዎቻችንን በደንብ ይመልከቱ። ይረካሉ፣ ይደምማሉ። አሁኑን ያዙናል። ምክንያቱም በስራዎቻችን ከገጠር እስከ ከተማ ብዙዎችን አስደስተናል። ስልክ ቁጥር 0911 83 1444 አሊያም 0938 41 2145 እነዚህን ስልክ ቁጥሮች ተጠቅማችሁ በቴሌግራም በዋትስአፕ በኢሞና በማንኛውም ሶሻል ሚዲያዎች ተጠቅማችሁ አሚሮ ቲዩብን በማግኘት የአገልግሎታችን ተጠቃሚ መሆን ይችላሉ። ታማኝነትና ቀልጣፋ መስተንግዶ መለያችን ነው። ትልቅ ነው ህልማችን። አሚሮ ቲዩብና ትራንስፖርት። አሚር ቲዩብን ሰብስክራይብ ያድርጉ።
السلام عليكم ورحمة الله وبركاته. أكم جرتنا هجولي كينيا نجا قبدني نجا قبنا الحمد لله. أفان أورومو نهاسوكتنو جتشا قبدني لكن نهاسوكنا أفان أورومو تسبيكنا أفان أمارات تسبيكنا عربية تسبيكنا هندوما هجولي أورومو بكي جرتن رتي عالم غوتو بكي جرتن أكم جرتن نجا قبدني نجا قبنا واتساب كينيا ندبسا بيتسال كيسن رتي سرپرايز سني غونا وان فيتن سني أمرم نجتشالا قطامي كنان أكم جرتن سني جتشو بربانا هاجولي عروسي بالي ندبسو جراني ميه كان أمري جرا شاشمني روميا كلل هندون كيسانو أهلا وسهلا جنيرا هنا كبجمتوتا هردفتوتا channelii keenya akkuma beekamu afaan oromoo hin dubbattanii jecha komiin yaada garaagaraa kaasaa turtanii nuti afaan oromootiinis hin dubbannaa afaan oromootis afaan keenya tajaajila afaanii kallattii barbaachisuun hawaasa keenya hunda tajaajiluudhaaf afaanota beeknu hunda giddu galeessa godhachuudhaan tajaajila keenya kennaa jirra. Channelii keenya warreen subscribe godhaa jirtan hordoftootni keenya ammas akkuma beekamu tajaajila garaagaraa kennaa jirra. Meeshaalee yoo nu ajajdan kennaa maatii keessan gammachiisuudhaaf kennaa addaa yeroo barbaachisetti bakka barbaachisetti magaalaa baadiyyaa osoo hin jedhin maatiin Amiroo channel bakka barbaachisaa ta'etti yeroo barbaachisaa ta'etti baadiyyaa magaalaa osoo hin jedhin fedhii maamiltoota isaa guutuudhaaf yeroo hunda qophii akka ta'e sin beeksisaa. Isin viidiyoo keenya subscribe godhaa yoo nu barbaaddan bilbilli keenya viidiyoo kanarraa argachuu ni dandeessanii. Yeroo garaagaraa namootni nu dubbistanii ergaa ergitanii nu isiniin deebisnee jiraate hojiin nutti baay'achuu irraa kan ka'e akkasumas warreen nu ajajaniif ajaja isaanii geessuudhaaf hojiirra waan turreef dhiifama sin gaafachaa ammas karaa WhatsApp fi karaa channelii keenyaan nu dubbisuu dandeessanii duraa duubaadhaan deebii keessanii kennaa. Maatii keessan wanta barbaadan nu ajajaa yeroo barbaachisetti bakka barbaachisutti qabnee kan deemnu ta'a. Gatiin haala yeroo wajjin kan deemu ta'adha. Meeshaalee barbaadan nu ajajuudhaan gatii madaalawaa miseensa keenya waan taataniif gatii madaalawaa gabaarra jiruun binnee kabajaan kennaa keessan maatii keessan biranii keenya ammas hordoftoonni keenya nu daawwadhaa. Tajaajila keenya maatii keessan hiriyoota hayyee maamiltoota keenya ammas akkuma beekamu sagantaa keenya fi tajaajila keenya sin beeksisaa turre ammas viidiyoo keenya like subscribe share gochuudhaan nu daawwadhaa. Nu beeksisaa tajaajila keenyas qaamota biraatiif dabarsaa. Tajaajilli keenya yeroo isaa sa'atii kan eeggatee fi fedhii maamiltoota keenya guutuudhaaf iddoon hin geenye hojiin hin hojjenne hin jiru. Isinirraa kan eeggamu channelii keenya subscribe godhuu share godhuu fi nu hordofuu nu ajaju nu himmoo ajaja keessan amaanaa keessan yeroo fi sa'atii barbaachisu irratti bakka barbaachisutti ni geessina. Nu hordofaa sin waliin jirra. Tajaajila barbaadan sinin kennuuf qophii keenya xumurree baadiyyaa magaalaa osoo hin jedhin tajaajila giddu galeessa yeroon isaan eeggate ajaja keessan irratti dhaabbannee maatii keessaniif siniifis illee kan sinii kenninu ta'a. Nu daawwadhaa subscribe godhaa like share gochuu hin dagatinaa. Amiroo Tube yoo nu barbaadan YouTube fi Telegramiin nu qunnamaa. Bakka barbaachisaa ta'e yeroo barbaachisaa ta'eef tajaajila sinii kennuudhaaf qophiidha. Amiroo maatii Amiroo Tube daawwadhaa like share hin dagatinaa. Galatooma ተመልሰን መተናል። አሁን የቃዎቹን ዝርዝርና አንዳንድ ዋጋዎቹን የምንነግራችሁ ነው የሚሆነው። ከዚህ እንጀምራለን። እዚህ ጋር እንግዲህ ለመጀመሪያ ጊዜ ሲቀርብ ነው የወጥ ማራቢያ ባለ 3 ተደራራቢ የወጥ ማራቢያ ባለ 3 ተደራራቢ ነው። እንዲሁም ዋጋቸውን ካላችሁ 1200 ብር ነው። እዚህ ጋር ባለ 3 ተደራራቢ ሳህን ነው 1200 ብር ነው። ይሄም ወደዚህ ስንመጣ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ጀበና እስከ ሲኒው ኮምፕሌት ማች ሆነ እንደዚህ ማለት ነው። ይሄ ጀበና 12 ሲኒ የወተት የስኳር ሰርቪስ አለው። ይሄ እንደዚህ ሆኖ 2200 ብር ማለት ነው። እዚህ ጋር 2 ብረት ድስቶች አሉ። እዚህ ጋር 2 የእንጨት ረከቦቶች አሉ። ወደዚህ ስንመጣ ኒኬል ኩባያ 12 ፍሬ ኒኬል ኩባያ 12 ፍሬ። እነዚህ ጆክ ፕላስቲክ ጆክ ከነ ኩባያቸው ሁሉም እንደዚህ ኩባያ አላቸው አራቱም ማለት ነው። ይሄ ኩባያው እዚህ ጋር ተደርድሯል። እዚህ ጋር ሹካ የምግብ ሹካ 2 ደርዘን የሻይ ማንኪያ 2 ደርዘን ነው። እነዚህ ጆኮቹ እስከነ ኩባያቸው 350 ብር 4 ኩባያ ያለው አንዱ ጆክ 350 ብር ማለት ነው። እዚህ ጋር ቢላው አለ
ቢላዋ፣ የምግብ ቢላዋ 6 ፍሬ፣ የአትክልት ቢላዋ 6 ፍሬ። ይሄ አንዱ ቢላዋ 100 ብር፣ እቺኛይቱ 50 ብር፣ ትንሹ 50 ብር፣ ትልቁ 100 ብር ማለት ነው ቢላዋ። ወደዚህ ስንመጣ የሾርባ ሳህን ይሄ 55 ብር አንዱ ፍሬ ማለት ነው። ወደዚህ ስንመጣ የቁርጥ ሳህን አንድ ፍሬ 60 ብር። እዚህ ጋር የኬክ ሳህን ነው። ይሄ አንዱ 50 ብር አንዱ ሳህን። እዚህ ጋር 3 ተደራራቢ የሰርቪስ የውሃ ብርጭቆ የሻይ ማስቀመጫ 600 ብር። ይሄ የአገር ባህል ሲኒ የሚባለው ነው። ይሄ 150 ብር 12 ፍሬ ማለት ነው። ይሄ ደግሞ 12 ፍሬ ከነ ማስቀመጫው እዚህ ጋር 6ቱን ደርድሬያቸው ነው 1000 ብር። ይሄ ረከቦት ይሄ ማጨሻ አለው፣ ሰርቪስ አለው፣ የጀበና አለው፣ እንዲሁም እዚህ ጋር ፈርሜሎ አለው 1300 ብር። ይሄ ረከቦቱ ማለት ነው። አብዛኞቹ እንግዲህ እነዚህ እቃዎች እንደዚህ ዋጋቸውን እየነገርናቸው ነው። ጠቅለል አድርገው ደግሞ ማወቅ ደግሞ የሚፈልጉ ሰዎች አሉና ጠቅለል አድርገን ደግሞ የምንነግራቸው ነው የሚሆነው ማለት ነው። እነዚህ የምትመለከቷቸው እነዚህ ውብ የሆኑ እነዚህ አሉ፣ እዚህም ጋር ያሉት አሉ። እነዚህ ለብቻ እንንገራችሁና ደግሞ ጠቅለል አድርገን ደግሞ ዋጋውን አንድ ላይ የምንነግራችሁ ነው የሚሆነው። አብራችሁ ነው። በአብዛኞቻችሁ ጥያቄ መሰረት ኮሜንታችሁን ሁላችሁም እናነባለን፣ ይደርሰናል ኮሜንታችሁ ማለት ነው። ባላችሁት መሰረት ይህ ሰርፕራይዝ ሙሉ ሰርፕራይዝ ደግሞ ስንት ብር ፈጀ የሚለውንም ለእናንተ እነግራችኋለን። እናንተም ቀለል አድርጋችሁ የባለፈውን እንደዚህ ሰርፕራይዝ እዛ ጋር ያደረጋችሁት ሙሉ ስትሉ ይሄ ሙሉ ወደ አንድ ቦታ ወደ የምትፈልጉት ሀገር ይሄድላችኋል ማለት ነው። አንዳንድ ዋጋ ለማያስ የሚከብዳችሁ ሰው ስላላችሁ ብዙዎቻችሁ ኮሜንት ላይ ስለጠየቃችሁ ነው። እንደምትመለከቱት እንደዚህም ትራስም ፍራሽም አለ። እንደዚህን እነግራችሁና ደግሞ ጠቅለል ደግሞ የፈጀው የምነግራችሁ ነው የሚሆነው። ቪዲዮውን ላይክ በማድረግ አብራችሁ ነው ማለት ነው። እንግዲህ እዚህ ጋር 12 ትራስ ከነ ልብሱ፣ 5 ፍራሽ ከነ ልብሱ ልጅቱ ያዘዘችው ማለት ነው። 5 ቤቢ ከነ ልብሱ። አሁን ይሄ ቤቢ ከነ ልብሱ ማለት ነው። አንድ የቤቢ ልብስ 150 ብር 150 እና ውስጧ ደግሞ እቺ ስፖንጇ ፍራሿ ውስጥ ያለችው 70 ብር 70 እና 50 ስንት ይሆናል? 220 ብር አንዱ ቤቢ ከነ ልብሱ ማለት ነው። አንድ ትራስ ልብስ ከነ ልብሱ 480 ብር 480 ብር። ፍራሽ ልብስ አንዱ 600 ብር። አንዱ ፍራሽ በአሪፍ በሚባለው በወፍራሙ 1500 ብር ማለት ነው። እዚህ ጋር የቦፌ ቁርጥራጭ ልጅቱ ባዘዘችው መሰረት በትራስ ልብሷ ማች ብዙዎቹ ይጠይቃል። ይሄ አንዱ ቁርጥራጭ 100 ብር 100 ብር 12 ፍሬ ያዛለች 1200 ብር ማለት ነው። የሷ በትራስ ልብሷ ማች አድርጌን ያሰራሁላት አንዱ ቁርጥራጭ 100 ብር የቦፌ ቁርጥራጭ። እዚህ ጋር ማጨሻ ጋቻ አለ፣ 2 ጋቢ አለ፣ ቴሌቪዥን ከነ ሪሲፈሩ ከነ ሙሉ ቃው 32 ምን የሌለ ነገር። ወደዚህ ብትመጡ ደግሞ ባለ 2 ተከፋች ውብ የሆነ መጋረጃ በጣም የሚያምር ማለት ነው። ይሄ ደግሞ አንደኛ የሆነ መጋረጃ ነው፣ ማች ተደርጎ ነው ከቃዋ ጋር። ይሄንን ይመስላል የልጅቱ ቃ። እንግዲህ እዚህ ጋር የጓደኛዋ 2 ቴሌቪዥን 32 ኢንች ከነ ሙሉ ቃው የጓደኛዋ ነው 1 ሜትር ከ50 ፍራሽ ጋር ማለት ነው። የአንደኛዋ ደግሞ 1 ቴሌቪዥን ጋር ከነ ሙሉ ቃው ጋር ከነ ፍራሹ ከነ ትራሱ ከነ መጋረጃው ከነ ቁርጥራጩ ቢላዋው ማንካው ምንም የሌለ ነገር የለም። አሪፍ የሆነ ሰርፕራይዝ እንላችሁ መተናል። ይሄ ሙሉ ቃው ስንት ጨረሰ ካላችሁ 2ቱ ቴሌቪዥን የጓደኛዋ ሲለይ የአንደኛዋ ልጅ 54500 ብር የልጅቱ ቃ የአንደኛዋ ማለት ነው። 2ቱ ቴሌቪዥን የሌላ ሰው ስለሆነ ነው ዋጋውን ጠቅልሌ ወደዚህ ያልነገርኳችሁ። ይሄንን ቃል ለምትፈልጉት ስክሪን ላይ በሚቀመጥላችሁ ስልክ በቴሌግራም በዋትስአፕ ማንኛችንም በማንም ሰዓት የምታናግሩ ይሆናል። እንደዚሁም አሚሮ ባለው መሰረት ብዙ ሰው ሙአሚር መልስ ስጪ እያላችሁ ነው። በጣም ሰው ስለሚበዛብኝ ቴሌግራም ገብቼ ሳልጨርስ ዋትስአፕ ገብቼ ወደዚህ ወደዛ እያል ያልመለስኩላችሁ ልጆች ስላሉ በጣም ይቅርታ ጠይቃለሁኝ። እመልስላችኋለሁ፣ አልመልስም ሳይሆን እመልስላችኋለሁ። ግን ከስር እየመለስ ከስር እቃም ስለምገዛ እቃም ስለማደርስ ጊዜ ስላጠረኝ ነው። በጣም ይቅርታ ጠይቃለሁ። የማልመልስበት ምክንያት የለም። ለሁላችሁም ይሄንን ሰርፕራይዝ እንደማረግላችሁ እርግጠኛ ነኝ ኢንሻአላህ ሀያትና ጤና ከሰጠኝ ማለት ነው። በጣም ይቅርታ ጠይቃለሁ። መልስ ለቆየባችሁ ሰዎች በጣም እጅግ አድርጌ ይቅርታ ጠይቃለሁኝ ማለት ነው። ውድ የቻናል ቤተሰቦቻችን ይቅርታ በጠየቅላችሁ መሰረት ልክ እናንተ ባላችሁት መሰረት እናንተን የሚያነጋግሩ ሰዎች ደግሞ ኦፕሬተሮች አዘጋጅተን የማንኛችሁን መልስ ቶሎ ወዲያው እንዲመለስላችሁ ሰዎች እያዘጋጀን ነው ማለት ነው። እርስዎ ምን ይጠብቃሉ? እነዚህና ውብ ያማሩ እቃዎችን ከፈለጉ 54500 ብር ፈይተዋል ማለት ነው። በወቅታዊ በሆነ ዋጋቸው ከጨመሩ ይጨምራሉ፣ ከቀነሱም ይቀንሳሉ ማለት ነው። እናንተም በውጭ ሀገር ሁናችሁ በማንኛውም ሀገር ሁናችሁ ለቤተሰቦቼ ወይም ለራሴ
ከውጭ ሀገር ስመጣ ይወደድብኛል ወይም ይቀንስብኛል ብላችሁ የምታስቡትን እቃ ገዝታችሁ ማስቀመጥ ከፈለጋችሁ ስክሪን ላይ በሚቀመጠው ስልክ እየደወላችሁ ወይም በሌላ መገናኛ ብዙሃን ላይ እያነገራችሁን የሚቀመጥላችሁ ይቀመጥላችኋል። ማይሆንላችሁ ደግሞ ለቤተሰቦቻችሁ ጋር እየወሰድን ግማሹን ያነጥፉታል፣ ለእናንተም ደግሞ የሚሆነውን ያስቀምጡላችኋል ማለት ነው። አብራችሁን ስለነበራችሁ እጅግ እንወዳችኋለን፣ እናከብራችኋለን። በቀጣይ ገራሚና አጓጊ የሆነ ቪዲዮ ይዘንላችሁ እስከምንመጣ ድረስ ይመቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።